السلام عليكم ورحمة الله وبركاته دينا يتكبراتو ودي ቻናሌ ቤተሰቦች እንዴት ናችሁ እኔ ሰላም ነኝ አልহামዱሊላህ በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጭፍራ አፋር ክልል የሚሄድ የቤት ዕቃ ነው ማሳያችሁ እዚህ ጋር 315 ሞዴሉ ኦርቢት ፋን ሲስተም ያለው ፍሪጅ አለ ቲቪ አለ ምጣዶች አሉ 3 ምጣዶች ለጓደኞቿ መሰለኝ አላቀም ለቤተሰብ ይሆን ዞሮ ግን አንድ ምጣድ ያው ለአንድ ቤት በቂ ነው 3 ምጣዱ ለምንድን ነው ልሸጥ ነው እንዴ እንዳትሉ ሰምታችኋል 179930 ብር 179930 ብር የፈጀ መፈረሻዎችም አሏት ማለት ነው እዚህ ጋር እንግዲህ 315 ሊትር ፋን ሲስተም ሊትር ሳይሆን ሞዴል ነው በነገራችን ላይ የምንሳሳተው ነገር ኢትዮጵያ ላይ የሚመጣው ሞዴል ነው ይሄ ሞዴሉ ነው እኔ ቤት የምጠቀመው አይነት ማለት ነው ከዚህ በፊት አሳይቻችኋለሁ ይሄንን ፍሪጅ 56000 ብር ነው የገዛሁት እዚህ ጋር ኦርቢት ብራንድ ነው 43 ኢንች ዳብል ፌስ ነው ሁሉም ዳብል ስክሪን ዳብል ስፒከር በዋይፋይም እዚህ ጋር እንደምታዩት ሁሉም ነገር ግልጽ ነው ብዬ አስባለሁ ሁሉንም ነገር የሚያስጠቅም ቲቪ 43 ኢንች ከነ ሙሉ ቃው እዚህ ጋር ሙሉ ቃ ማለት ይሄ ያለላችሁ ይሄ ብረቱም የራሱ መገጣጠሚያው ነው ይሄ ብረት አለ እዚህ ጋር ሰሃኑ ትልቁ አለ ማለት ነው ዲሹ 36500 ብር ነው ይሄን የገዛሁላት 32000 ብር ቲቪው 4500 ብር ደግሞ ሙሉ ቃው ማለት ነው ከዛ እንግዲህ እዚህ ጋር 3 ምጣዶች 25500 ብር ነው የተገዙት ያንድ ምጣድ ዋጋ እስከነ ኮሜዲኖ ስለሆነ እዚህ ጋር እንግዲህ እስከ 30 ሊትር ባሊ 20 ሊትር ሞላው ምን 20 ሊትር እየተጠቀምኩበት ስለሆነ ማለት ነው በጎንና በጎን ሌላ መቃ ማስቀመጥ ትችላላችሁ ይሄ ኮሜዲኖ ያለ 8500 ብር እኔ ስገዛ በፊት እኔ ለቤት የዚህ ቤት ስገባ ማለት ነው ስከራይ ይሄን ቤት ይሄንን የገዛሁት 8000 ብር ነበር አሁን 500 ብር ጨምሯል ማለት ነው እንደምታዩት ተድላ ምጣድ ይባላል በርበሬ ወንዝ ነው የሚገኘው በጣም ቆንጆ ነው እኔ እዚሁ ሆነው ራሱ ያዘዙኝ እያደረስኩላቸው ነው እንኳን ውጭ አሉት ማለት ነውና ምጣዱ አንድ ሰው በጀማዓቸው ከወሰደው ቆንጆ ነውና ላኪልን ይያሉ ማለት ነው እና ሀባይብ ያንዳንድ ሰዎች ደግሞ ምን ይመስላችኋል መሰላችሁ ምጣዱ ስንት ነው እና ነው እኔ ቀብድ ከፍዬ የተጀመረው በእንዲህ አይነት ዋጋ ተጀምሯል ምናምን ብዬ በባለፈ ሁለት ጊዜ ገጠመኝ ነገር ነው መነግራችሁ አስተያየት አርጊልን ምናምን ይላሉ እኔ መጀመሪያ ሻጭ እንዳልሆንኩኝ እየነገርኳቸው ማለት ነው እና ምጣዱ የተድላ ምጣድ ያው ማሻአላ በጣም ቆንጆ ነው ግን ያው እንደለመና በሉት የሚሰራላችሁ እንደለመና በሉት ያው ስራ ይወዳል ሰውየው ይሰራል ግን ደግሞ ከፈለገ ነው ለዛሬ አድርስልኝ ብትሉት እሱ ደስ ካላለው አያደርስም እሱ ደስ ካለው ደግሞ መርቀን ካለው ይሰጣቸዋል ማለት ነው ሙያው ግን ተወዳጅና ተመራጭ ስለሚያረጋው ያው ኮራ ብሎ ነው የሚሰራው የሚገርማችሁ ነገርና እኔ አሁን ደንበኛ ስንት አመት ከሱ ነው የምገዛው ደንበኛ ስለሆኑ ቶሎላፍጥን ወይም ቀስ ብዬ እንትን ልበል አይልም ደስ ካለው ያፈጥንላችኋል ደስ ካላለው ደግሞ ኖርማል ነው ደንበኛ ምናምን የሚባል ነገር የለም እሱ ጋር ማለት ነው ደስ የሚለው ነገር ምንም አይመስለውም እኔ በጣም ነው የገረመኝና እዚጋ ሞሰብ አለ ሞሰብ 2400 ብር ነው የገዛውላት ቆንጅዬ ሞሰብ ከነ ሰፌዱ 250 ብር ነው የእንጀራ ሰፌድ ቆንጆ ሞሰብ ናት እንደምታዩት ማሻአላ እንጀራ ማያጥፍ ሰፊ ነው ከዛ እንግዲህ ሀባይብ እዚህ ጋር ካውያ አላት ካውያ ሳቺ ነው ከለሩ ይሄ ነው ሰሞኑን የመጣው አንዱ ካርቶን በሙሉ ይሄው ነው ከደንበኛ ውጭ ከሆነ 3000 ምናምን ብር ስለሚሉ እኔ ከአንድ ደንበኛ ነው የሚገዛው ማለት ነው እና አክለሪክ ጆክ ደግሞ 2800 ብር ይሄንን ነው የገዛሁላት እስከነ 6 ኩባያዎቹ ማለት ነው ከዛ እዚህ ጋር ደግሞ ረከቦት ክቧን ረከቦት ሲኒ ምናምን አላዘዘችኝም 2200 ብር ገዝቼላታለሁ ይወሉ ምንድነው ይሄ ጃዊ ማለት ነው ነጭ ጃዊ ቀይ ጃዊ እና ጥቁር ጃዊ አቀላቅዬ 2 ኪሎ ነው የገዛሁላት ኪሎ 1000 ብር ነው እቺ 2000 ብር ናት አይገርምም
ግን ከዛ ተሸክሞ ከመምጣት ኪሎ ስለሚመጣ ይሻላል። ሽታው ደግሞ ማሻአላ ነው። እስኪ ዛራ በጣም ነው የሚሸተው። ሲቀላቀል ደግሞ በጣም ቆንጆ ነው። ይሄ ራሱ በጣም ቆንጆ ነው። ቀዩንን ያልገዛም ብዬ ነበር። በጣም ነው የሚጣፍጠው። በዚህ አጋጣሚ መጀመሪያ ቀምሰናል። እኛ ቀምሰናል ስላችሁ የብቻ ሩብ ገዝቼ ቆንጆ መሆኑን አይቼ ነው የገዛሁላትና ያው ኃላፊነት ሲወስዱ ደግሞ ይከብዳል። ጥሩ ነው መጥፎ ነው እድል ያውጣሽ የሚባለው የራሳችሁ ባይብ መፈረሻዎች አሏት። እዚህ ጋር አንድ ኤክስትራ ፍራሽ ሜትር ከ20 ሜትር ከ50 በ20 ቲክነስ ይሄንን የገዛሁት 12800 ብር ነው። ቤቢ 6 ቤቢ ነው። 3ቱን አልብሻለሁ። ትራስ 12 ነው የገዛሁት። 10ን አልብሻለሁ። አሳያችኋለሁ ተፈርሾበት ማለት ነው። ቤቢ በ80 ብር ሂሳብ፣ ትራስ በ300 ብር ሂሳብ። እዚህ ጋር ኢትዮፎም መፈረሻ ፍራሾች አሉ። 4 ፍራሽ 8400 ብር፣ ያንዱ ዋጋ 2100 ብር። እዚህ ጋር መጋረጃ ማሰርችላታለሁ። እሱንም ማሳያችኋለሁ። ያው አልሰቀልኩትም እንጂ ይሄ የመጋረጃ መስቀያ ብረት 6 ሜትር ነው። 2100 ብር ነው የገዛሁት። አክሰሰሪዎቹ ናቸው እነዚህ አያችሁት። ቀለበቶቹ መጋረጃው ላይ ይሰካሉ። ከዛ ይሄ በዚች ላይ መጋረጃው ጋር የሚገናኘው በዚች ነው። ይሄ ደግሞ እዚህ ውስጥ ይገባል ማለት ነው። እንደዚህ ታርጋችሁ መጋረጃ መምቻው። ይሄ ደግሞ ጋንች ይባላል። መሃል ላይ አንድ ዳርና ዳር ላይ 2 ይመታል ማለት ነው። አጠቃላይ 3 ፍሬ ነው የሚመጣው ለትልቁ ለፈሬንች ዶር መጋረጃ መምቻ ማለት ነው። እና ይሄ ደግሞ ጫፍና ጫፉ ላይ ክድን የሚደረገው ነገር ነው። በጣም ነው የሚያምረው ሀቂቃ አያችሁት። ይሄ ጫፉ ላይ እዚህ ክድን የሚደረግ ማለት ነው። በጣም ነው የሚያምረው። እኔ የተሰቀለ ስላለ እሱን አሳያችኋለሁ። እኔ የሰቀልኩት ማለት ነው። በነገራችን ላይ ይሄ ቪዲዮ የምቀርጽበት ክፍል ሰፊ ነው። ግን ይሄ መጋረጃ መምቻ ቤቱ የዱሮ ስለሆነ ስመታ ይፈራርሳል። በቃ ቤቱ ምንም አይችልም። ላው ላይ ቀለም እየተደረበ ስለሆነ ምንም አይችልም። ስሷ ስትሆን በዛይ በቀጭኗ ሚስማር መትቼ ነው። ወፍራሙ ከሆነ ግን እንደዚህ እንትን አይልልኝም፣ አይይዝም። ገብቷችኋል አይደል? ቦታ የለውም እንጂ እዚህ ጋር እየፈረሽኩኝ ባሳያችሁ በጣም ነው በርደስ የሚለው። ሰፊም ስለሆነ ክላሱ ቪዲዮ ለመቀረጽ ማሻአላ ዘና ብዬ ነው የምቀርጸው። ግን ደግሞ እቃ ለማስቀመጥ ግን አይሆንም። አያችሁት? ይሄ ሁሉ እቃ ነው እና ይሄንን ይመስላል የቤት እቃዋ። ከዛ መፈረሻዋን ደግሞ ላሳያችሁ። በከፋይ ጨርቅ ነው የተሰራላት። የመረጠችው ከፋይ ነው። እንግዲህ ሀባይ መፈረሻዋ ይሄንን ይመስላል። ወርቃማ በጥቁር ከፋይ ጨርቅ ነው። ከጀርባ ማንችሊ ነው። ምንድነው የሚባለው የፍራሽ ልብስ የአራት የፍራሽ ልብስ 1250 ብር ነው። 1250 ሲባዛ በ4 5000 ብር ይመጣል። የትራሱ ልብስ ደግሞ በ400 ብር ሂሳብ ነው። 12 ሲባዛ በ400 4800 ብር ነው። ቤቢ ደግሞ 6 ነው። 6 ቤቢ 1500 ብር ነው የተሰራው በ250 ብር ሂሳብ ማለት ነው። በጣም የሚያምር መፈረሻ ነው ማሻአላ። እና ሀባይቢ ይሄንን ይመስላል መፈረሻዋ። በማሰሪያና በጎማ ነው ፍራሹ ማለት ነው። ከዛ ወርቃማ መጋረጃ ማሰርችላታለሁ። ያው ሁሉንም ፍራሽ አልተፈረሸም፣ 3ቱን ብቻ ነው። ያምራል አይደል? በጣም ነው ፍክት የሚያደርገው። አሁን ለአረፋ እንግዲህ ስትመጣ እሷ ዛሬ ነው የምትመጣው። ዛሬ ስልኳ ራሷ አይሰራም። ኢትዮጵያ ገብታለች። እዚህ ነገ አርፋ ነው የምትሄደው ማለት ነው ኢንሻአላህ። ማንችሊ ከኋላ ማንችሊ ነው። ይሄ የዩኒፎርም ጨርቅ ማለት ነው። ማንችሊ የሚባለው የሚተላለፍ ነው ከወዲያና ከወዲህ እንጂ ዝግት የሚል አይደለም። የዚህ አይነት ስሩ ሲሰራ እንደዚህ ነው የሚሆነው። አያችሁት? የትራሱ እንደዚህ ይሄ ሙሉ ለሙሉ ልብስ አያረግም ስላችሁ አሁን ይሄ ስፖንጁ ስላልሟሸሸ ወይም ትንሽም ቢሆን ስላልተገደፍ ነው ምን ስላልተባለ ነው አዲስ ስለሆነ ነው። ይሄ ሽፍን ሊል ይችላል። ዞሮ የዚህ አይነት ትራስ ልብስ የከፋይ ጨርቅ የሚሰራው እንደዚህ ነው። ቁልፎቹ ምናምን ማሻአላ በጣም ነው የሚያምሩት። መጋረጃ ደግሞ ወርቃማ አሰሪልኝ ብላኛለች። 8500 ብር ነው የተሰራው። 5 ሜትር በ5 ሜትር በሁለት ተቆንጣጭ። አብዛኛውን ጊዜ እህቶች
ተቆንጣጭ ስላችሁ ሁለት ተቆንጣጭ ስላችሁ ተከፋቹን ነው የምታስቡትና 3 ተቆንጣጭ ማለት እነዚህ 3 ሲሆኑ ማለት ነው እንደዚህ ሲሆኑ 3 ይባላሉ 3 ተቆንጣጭ ይባላሉ ግን ይሄ ሁለት ተቆንጣጭ ነው አያችሁት ሁለት እዚህ ጋር በጣም ነው የሚያምረው በተቆንጣጭ ሲሆን ሸራ ሲሆን ያስጠላል ሸራ ስላችሁ ይሄ ቀለበት ምንም የማያስፈልገው እንደዚህ የሚገባ ሸራ አለው ያ ሲሆን አያምርም እንደዚህ ሲሆን በጣም ነው የሚያምረው ማሻአላ መጋረጃው ራሱ አዲስ የመጣ ነው በጣም ነው የሚያምረው አያችሁት እኔ ወላሂ በቃ ደስ ነው ያለኝ ሳይው ራሱ በጣም ነው የሚያምረው ይሄ ወፍራሙ ፓርት ነው ሁለት ተከፋች ነው ይሄ አንዱ ብቻ ነው ማሳያችሁ ይሄ አንዱ ተከፋች ብቻ ነው ይሄ ማለት ነው ሁለት ባለ ሁለት ተከፋች ነው በዚህ በኩል አንደኛው ተከፋች አለ ማለት ነው ይሄ አንዱ ተከፋች ነው በጣም የሚያምር ቆንጆ አድርጎ ነው የሰራላት ይሄ ስሱ ነው ዲዛይናቸው በቃ በጣም ነው የሚያማምረው አሁን የሚመጡት መጋረጃ የአረብ ሀገርን እኮ ያስነቃል የአረብ ሀገርም ተቀይሮ ሊሆን ይችላል ነው ከመጣው ግን በጣም የሚያማምሩ ናቸው እነዚህ አያችሁት አያምሩም ዛህራ ዲዛይኑ ራሱ ለየት ያለ ነው እና ሀባይ በእነን ይመስላል ከዛ ሰብሰቢያው አለ መሰብሰቢያው የራሱ አብሮት ነው 8500 ብር እስከዚህ ነው የታሰበው ማለት ነው ከዛ ማን ነው ጅልባብ አላት ባለፈለት ለሆነች ልጅ አሰርቼ አይታው ነበርና ወደድኩት አሰሪልኝ አለችኝ ይሄ 1700 ብር ነው በጣም ነው የሚያምረው ስፋቱ ምናምን እዩት ማሻአላ በጣም ነው የሚያምረው አያምሩ ማሻአላ ብያለሁ እና አላህ በሰላም ያምጣት እናንተም አላህ በሰላም ለሀገራችሁ ያብቃችሁ ተራቻለሁ ሀባይቢ ተወደዳችሁት ላይክ ሼር ማድረጋችሁን አትርሱ ኑ ደግሞ ምሳ እንበላ ነው አሁን የምሳ ሰዓት ነው አብረን ቡና እንጠጣለን ሰላም ሁኑልኝ እንደው ሙቀቱን እኛ አልቻልነውም ሐቂቃ ማለት ነው እናንተ እንዴት ይሆናችሁ ነው በጣም ሙቀት ጨምሯል እኛ ጋር ልክ እንደ አረብ ሀገር ማለት ነው ያ ረቢ አልሐምዱሊላህ